ማታ ማታ ለዚህ ነው በራችሁና መስኮታችሁ በደንብ መዘጋቱን ቼክ አድርጋችሁ መተኛት ያለባችሁ። ስፔሻሊ እርጉዝ የሆናችሁ ሴቶች እንዳልኳችሁ ከመተኛታችሁ በፊት በራችሁን በደንብ ቼክ የማታረጉት ከሆነ ስፔሻሊ እርጉዝ የሆናችሁ ሴቶች ይሄ ፍጥረት ወደ እናንተ ይመጣል ማለት ነው። ይሄ ፍጥረት ማለት መነናንጋል ይባላል። የሚገኘው ፊሊፒንስ ውስጥ ነው እና ሌላ ዓለማት ላይ ይገኛል፣ ግን ፊሊፒንስ ውስጥ በጣም ይበዛል ማለት ነው። ይሄ ፍጥረት ቀን ቀን ኖርማል ሰዎች ናቸው እና ሴቶች ናቸው። በጣም ቆንጆ የሆኑ ሴቶች ናቸው እንደዚህ አይነት ፍጥረት ወደ እነዚህ አይነት ፍጥረት የሚቀየሩት ማለት ነው። ቀን ቀን ኖርማል ሰዎች ናቸው። ማታ ግን ከሌሊቱ 5 ሰዓት በኋላ ወይ ደግሞ ብዙ ጊዜ ሰዎች ከተኙ በኋላ ራሳቸውን ይቀይራሉ ማለት ነው። ራሳቸውን ደግሞ የሚቀይሩት ጫካ ውስጥ ሄደው ራሳቸውን የሚቀይሩት ላይክ የታችኛውን ሰውነትና የላይኛውን ሰውነት ይለያያሉ ማለት ነው። በዚህ ጊዜ ክንፍ ያወጣሉ፣ ምላሳቸው ይረዝማል። ልክ ወደዚህ ሲቀየሩ አይናቸውም ኮምፕሊትሊ ከሰው ልጅ ተቃራኒ ነው የሚሆነው ማለት ነው። ሙሉ አይናቸው ጥቁር ነው የሚሆነው። ይሄ ነጭ ምንም ጭራሽ አይታይም ማለት ነው እና ክንፍ ያወጣሉ፣ መብረር ይችላሉ ማለት ነው። ራሳቸው እንዳልኳቸው የሚቀይሩ ጫካ ውስጥ ነውና ይሄኛውን የታችኛው ሰውነት ጫካ ውስጥ ይሄዳሉ ማለት ነው እና በላይኛው ሰውነት ብቻ ነው መብረር የሚችሉት እና ልክ ይሄኛውን የታችኛውን ሲያወልቁት ክንፍ ኖራቸዋል ማለት ነው። ላይክ በሁለቱም ሳይድ ክንፍ ኖራቸዋል ማለት ነው። በዚህ ጊዜ መብረር ይችላሉ ማለት ነው እና ማጥቃት የሚፈልጉት ሰው ኢቭን ሩቅ ራሱ ቢሆን በቀላሉ ሄዶ ማጥቃት ይችላሉ ማለት ነው። በተጨማሪ ደግሞ ምላሳቸው ልክ ይሄን ሰውነታቸውን የታችኛው ሰውነታቸውን እንዳወለቁ ምላሳቸው በጣም ረዝማል ማለት ነው። ይረዝማል ስላችሁ ላይክ ከጣሪያ ላይ ሆኖ እናንተን አልጋ ላይ ሊያጠቃ ይችላል ማለት ነው። ላይክ በጣም ረጅም ነው በጣም ማለት ነው። እርጉዝ የሆናችሁ ሴቶች መጠንቀቅ ያለባችሁ በዚህ ነው ማለት ነው። ላይክ እናንተ በተኛችሁበት ልጃችሁ ነው ሳክ የሚያደርገው ማለት ነው። ላይክ ትመጣዋለች ልጃችሁን ስፔሻሊ ከ3 ወር በታችና ከ4 ወር በታች ህጻናት ወዳችሁ የሚኖሩ ከሆነ ላይክ ቀጥታ ይመጣሉ ማለት ነው። እንደ ውሃ ነው የሚመጡት እና ብዙ ጊዜ ደግሞ የሚወዱት እንደዚህ አይነት ህጻናቶች ነው እነዚህ አይነት ፍጥረቶች ማለት ነው። እንዳልኳችሁም እነዚህ ፍጥረቶች ቀን ቀን በጣም ቆንጆዬ ሴቶች ናቸው። ላይክ እንደዚህ አይነት ሴቶች ናቸው ማለት ነው። በጣም ቆንጆ ናቸው። ግን እነዚህ ሴቶች ለየት የሚያደርጋቸው ነገር ምንድነው? አያረጁም። ላይክ ተመሳሳይ አይነት ፊት ነው ያላቸው ለዘላለም ማለት ነው። ምክንያቱም ራሳቸውን እያደሱ ነው የሚኖሩት። እንዳልኳችሁም እነዚህ ፍጥረቶች ህፃናትን ብቻ አይደለም የመጡት ማለት ነው። ትልልቅ ሰዎችንም በተኙበት ሊመጡ ይችላሉ ደማቸውን። ግን ትልቁ ችግራቸው ምንድነው? ህፃናትን ይመርጣሉ። ምክንያቱም ህፃናቶች ላይክ በጣም ደማቸው ሲስ ስለሆነ ሰውነታቸው ሲስ ስለሆነ ህፃናትን ይመርጣሉ ብዙ ጊዜ ማለት ነው። ከነዚህ ፍጥረቶችን ማምለጫ መንገድ 3 መንገዶች ብቻ ናቸው ማለት ልትከላከላቸው የምትችሉት በ3 መንገዶች ብቻ ናቸው ማለት ነው። የመጀመሪያ እንዳልኳችሁ በራችሁና መስኮታችሁን እና የሆነ ነገር ሊያስገባ ይችላል ብላችሁ የምታስቡትን ነገር ሁሉንም መዝጋት ነው ከመተኛታችሁ በፊት፣ ምክንያቱም ማታ ማታ ስራቸውን ስለሚሰሩ። ሁለተኛ ደግሞ ላይክ እንዳልኳችሁ ይሄ የታችኛው ሰውነታችሁ ጫካ ውስጥ ነው ትተው የሚሄዱት። ልክ ይሄን ሰውነት ፈልጋችሁ ማግኘት አለባችሁ። ፈልጋችሁ ካገኛችሁት በኋላ ጫው ላይ ስትነሰንሱት እየቀለጠ ይጠፋል ማለት ነው። በዚህ ጊዜ ሰውነታ መልሳ ስለማታገኝና ፀሐይ ስነካት ትወርቃለች ማለት እየተቃጠለች ከሰማይ ትወርቃለች ማለት ነው። በዚህ ጊዜ ልትሞት ትችላለች ማለት ነው። ሶስተኛ ደግሞ መጸለይ